ጠዋት ተነስተን ስራ ከመጀመራችን በፊት ወይም ከሰዓት ድካም ሲሰማን ሁላችንም የምናስበው ስለ አንድ ነገር ነው። እሱም አንድ ስኒ ጥሩ ቡና። ቡና የብዙዎቻችን የዕለት ተዕለት ህይወት አካል ነው። ግን አስባችሁታል? በቀን ስንት ስኒ ቡና ብንጠጣ ነው ለጤናችን የሚመከረው? ከልክ በላይ ከጠጣንስ በሰውነታችን ላይ ምን ይፈጠራል? ዛሬ ሳይንሳዊ መረጃዎችን መሰረት በማድረግ ስለ ቡና ጥቅምና ጉዳት በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። ቡና በሰውነታችን ውስጥ እንዴት ይሰራል? በመጀመሪያ ቡና ለምን ንቁ እንደሚያደርገን እንይ። በቡና ውስጥ ያለው ዋናው ነገር ካፌን ነው። ካፌን ወደ ደማችን ከገባ በኋላ በቀጥታ ወደ አእምሯችን ይሄዳል። አእምሯችን ውስጥ አዶኔሲን የተባለ እንቅልፍ የሚያመጣ ኬሚካል አለ። ካፌን ይህንን ኬሚካል ብሎክ በማድረግ አእምሯችን እንዲነቃቃና ድካም እንዳይሰማን ያደርጋል። ይህ ሂደት ትኩረታችን እንዲጨምርና በስራችን ውጤታማ እንድንሆን ይረዳናል። በቀን ስንት ስኒ ቡና ይመከራል? ብዙ ጥናቶች እንደሚያሳዩት ለአንድ ጤነኛ አዋቂ ሰው በቀን እስከ 400 ሚሊግራም ካፌን መውሰድ ምንም አይነት የጤና ችግር አያመጣም። በስኒ ሲሰላ እንደ ስኒው መጠን ከ3 እስከ 4 ስኒ የተመጠነ ቡና ማለት ነው። ነገር ግን ይህ እንደየሰው ይለያያል። አንዳንዶች በአንድ ስኒ ይረካሉ፣ አንዳንዶች ደግሞ ካፌን ቶሎ ስለማይስማማቸው በትንሹም ሊረበሹ ይችላሉ። ለነፍሰ ጡር እናቶች ግን መጠኑን ቀንሶ በቀን ከ1 እስከ 2 ስኒ ወይም ደግሞ 200 ሚሊግራም ባይበልጥ ይመከራል። የቡና አስገራሚ ጥቅሞች፣ አንደኛው የአእምሮ ንቃትና ትኩረትን ይጨምራል። ስራን በትኩረት ለመስራትና የማስታወስ ችሎታንም ለማሻሻል ይረዳል። ሁለተኛው ለስኳር በሽታ አንዳንድ ጥናቶች እንደሚጠቁሙት ቡና አዘውትረው የሚጠጡ ሰዎች በአይነት 2 የስኳር በሽታ የመያዝ እድላቸው ዝቅተኛ ነው። ሶስተኛው ለጉበት ጤና ነው። ቡና ጉበትን ከተለያዩ በሽታዎች የመከላከል አቅም አለው። አራተኛው አንቲኦክሲዳንት ነው። ቡና በሰውነታችን ውስጥ ያሉ መርዛማ ነገሮችን የሚከላከሉ ንጥረ ነገሮችን በከፍተኛ መጠን ይይዛል። ከልክ በላይ ቡናን መጠጣት የሚያስከትላቸው ጉዳቶች፣ ሁሉንም ነገር ከልክ በላይ ካደረግነው ጉዳት አለው። ቡናንም ከልክ በላይ ስንጠጣ የሚከተሉት ምልክቶች ሊታዩብን ይችላሉ። የመጀመሪያው ጭንቀትና መረበሽ፣ የእንቅልፍ መዛባት፣ የሆድ ህመም። ቡና አሲድ ስላለው ለጨጓራ ህመምተኞች ምቾት ሊነሳ ይችላል። ሌላኛው ሱስ መሆን ነው። ቡና ካልጠጣን ራሳችንን የሚያመን ከሆነ ሰውነታችን በካፌን ተለማምዷል ማለት ነው። ታዲያ ቡናን እንዴት እንጠጣ? ጥቁር ቡና ያለ ስኳርና ወተት መጠጣት ከካሎሪ ነፃ ስለሆነ ለጤና የተመረጠ ነው። ስኳርና ክሬም በብዛት መጨመር ግን የቡናውን ጥቅም ያጠፋዋል። በአጠቃላይ ቡና በመጠኑ እስከጠጣነው ድረስ ለጤናችን ጥሩ የሚባል ነው። በቀን እስከ 3 እስከ 4 ስኒ ባይበልጥና ከመተኛታችን 6 ሰዓት በፊት ብናቆም መልካም ነው። እናንተ በቀን ስንት ስኒ ትጠጣላችሁ? ቡና ካልጠጣችሁስ ምን አይነት ስሜት ነው የሚሰማችሁ? በኮሜንት ቦክስ ውስጥ ያላችሁን አስተያየት አጋሩን። ቪዲዮን ከወደዳችሁት ደግሞ ላይክ እና ለወዳጆቻችሁ ሼር ማድረግ አትርሱ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።